Kerele nonni ayradda da atanonke techonke yannata joqixaonkenni addi wosinchoan shinqomo wosinchonke lowo geeshsha baxxinanni seexxassemu da atanonke yaate hattono keeshinemu yannanni yaate jawarosichonna addi addi xa'monera dawara fidhinanni heexxo assinimo techonkehu addi wosinchi Hawaasi quchumi antichu kantibi ayradu Kalaa Xiraatu Beyyenehu da atanonke yaate Kalaa Xiraatu Beyyenehu anfumonte nigedeyate saidirinni Hawaasi quchumi anticha kantiba ikke amalete mini albani shiqe qaalu woyo inkonni techo taqaalu xammasne no mubariniyate woxawaaje lemina shoole lame kumena tonalay maarus dirinni loosana finku techo umikki dirositi yate sai mittu dirgiddo Hawaasi quchuma lossatenna soorrate biifado assate heerate injino assate loosantino loossa maricho labbanno antetenni loosate imiti'noonni mito maati tannotanna orota xamubba isiwaylinsheenna isiwin dawara dhinani keeshinimmati kannahu daa'ataanonke yaate qixxaawonke ledo mitteeni keeshitnara ayirrinyuni koyseemmo qixxaawo massagani woy qaalu xa'o massagani tekaane tasfaye ledonne keesheemmo kaameeri ogeeyye Iyyaasu Yaaqoobihunna Yohaannis Shawulu tekkatin mitteeni keeshinimmo ikkanno harunsinanni keede ayirrinyu xa'mineemmo mitteeni keeshino ክቡር ምክትል ከንቲባ እጅግ አድርገን እናመሰግናለን። አው እንግዲህ ስራ ለመጀመሩበት አንደኛ ዓመት ለ2013 ዓመት ምህረት ለአዲስ ዓመትን በድጋሚ እንኳን አደረሱት ለማለት እንወዳለን። እኔም መላይ ሲዳማ ህዝብን እና ሀገራችን ህዝቦችን እንኳን ለአዲሱ 2013 አዲስ ዓመት እንኳን አደረሳችሁ ማለት እወዳለሁ። እኔም እንዳልከው ዛሬ ቃለ መሐላ በምክር ቤት የፈጸምኩበት አንደኛ ዓመቴ ነው። እንግዲህ በዚህ ጊዜ ቆይታዬ ውስጥ ለረዱኝም ላገዙኝም ከእግዚአብሔር ጋር በመሆን እዚህ ላደረሰን በሙሉ ማመስገን ፈልጋለሁ። እንግዲህ ለመጀመሪያ ያክል አንድ ነገር ብዬ ልጀምር ብዬ ነው ተሞክሮም ይሆናል ትምህርትም ይሆናልና እስቲ እንደው የት እንደተወለዱ የት እንደተማሩ የወጣት ኖትና እስቲ ወጣትነትም ተሞክሮ አንድ ላይ ያይዘው እንደ መጀመሪያ ያክል እስቲ ይሄንን ቢያጫውቱን ብዬ አስባለሁ። እሺ አመሰግናለሁ። እንግዲህ ያው እኔ የውልደቴ እዚሁ ነው። ያው ትምርቴንም በዚሁ በሐዋሳ ከተማ ውስጥ ባሉ ትምርት ቤቶች ነው የተማርኩት። ሐዋሳ ታቦር ተምሬያለሁ። አዲስ ከተማም እንደዚሁ ተምሬያለሁ። መጨረሻ ደግሞ ኮምቦኒ የሚባለው ትምርት ቤት ውስጥ ተምሬ እዚሁ ትምርቴን አጠናቅቄያለሁ። ከዛ በመቀጠል ወደ ከፍተኛ ትምህርት ተቋምም ስገባም የሐዋሳ ዩኒቨርሲቲ ነው የገባሁት። እዛ ትምህርቴን ካጠናቀቅኩ በኋላ ስራዬን የጀመርኩበት እዚሁ ሲዳማ ዞን የሚባለው በወቅቱ በውሃና ማዕድን ኤነርጂ የሚባል መምሪያ ውስጥ ነው ተቀጥሬ ስራ የጀመርኩትና አጠቃላይ የኔ ትምህርትና የስራ ሂደት በአብዛኛው እዚሁ ሐዋሳ አካባቢ እና ሲዳማ ውስጥ ነው። አሁን ባለትዳርና የሁለት ሴት ልጆች ደግሞ አባት ነኝ። ይሄን ይመስላል ማለት ነው። በወቅቱ እንግዲህ የሐዋሳ ከተማን ጨምሮ በሲዳማ አንዳንድ አካባቢዎች የጸጥታ ችግር የነበረበት ጊዜ ነው እርሶ ወደ ስልጣን የመጡበት ጊዜና ከዛ ጋር ተያይዞ ሰላምና ጸጥታን ማስፈን ቀዳሚ አጀንዳ አድርገው ነው የተነሱት። እንደውም መድረክ ላይ ቃል ሲገቡ እንደዛ ብለው ነው የጀመሩትና ለዛም የከተማው ማህበረሰብና ምክር ቤቱም እንዲያግዘው ጥያቄ አቅርበው ነበር። ከዛ ነው ጀመሩት ስራውን። የሐዋሳ ከተማ የባለቤትነት ጉዳይ ኢቭን ትንሽ ጥያቄ ውስጥ የነበረበት ውዝግብ ሲያስነሳ የነበረበት ጊዜ ነበር። ሌሎችም የህዝብ ውሳኔ ጉዳዮችም ነበሩ፣ ብዙ ነገሮች ነበሩና እንደው ባጭሩ አንድ ሐሳብ አንስተው ነበር። ሐዋሳ የሲዳማ ከተማ ናት፣ ወደፊትም የአዲሱ የሲዳማ ክልል ወይም ደግሞ የአዲሱ ክልል ዋና ከተማ ሆና ትቀጥላለች፣ የሁሉም ኢትዮጵያውያን ሰርተው የሚያለሟት ከተማ ናት ብለው ገልጸው ነው የጀመሩትና አጠቃላይ አንድ ዓመት እንዴት ነበር ብለን እስቲ እንጀምር። ስራ ጀመሩበትም አንድ ዓመት ስለሆነ ማለት ነው። የቃለ መሐላ ከመፈጸሜ በፊት ያው እንደ አጠቃላይ አካባቢያችን ከለውጡ ጋር ተያይዞ ከነበረው የህዝብ ጥያቄ ጋር ተያይዞ የሐዋሳና አጠቃላይ ሲዳማ ያጋጠመው የጸጥታ መደፍረስ ችግር ነበር። 11 የሚባለው ጊዜ ያው አልፎ ወደ አመራርነት ወደዚህ እንድመጣ በወቅቱ በነበሩ የደህደን የሚባለው አልፈረሰም። በወቅቱ ያኔ ደህደን አመራር ስምሪት ይሰጥ ስለነበር እኔም በወቅቱ ተጠየቅኩ።
ብዙ አልተዘጋጀሁም ያኔ ወደዚህ ቦታ ለመምጣት የኔ ሀሳብና የወቅቱ ላይ የነበረኝ ዝግጅት በድርጅቱ በኩል የመጣ የትምህርት እድል ነበረኝ ወደ ውጭ ሀገር ለመሄድ ያንን ፕሮሰስ ጨርሻለሁ። ምናልባትም ቃለ መሐላ ከፈጸምኩ አንድ 3-4 ቀን በኋላ የመጓዝ እድል ነው የነበረኝና በዛ አይነት ዝግጅት ውስጥ ሆኜ ነው እኔ ወደዚህ ኃላፊነት እንድመጣ ተመደብኩት ማለት ነው። ስለዚህ ቃለ መሐላም ስፈጽምም በምክር ቤቱ በኔ አቅም የሚቻለውን በሙሉ ለመስራት ግን ደግሞ እግዚአብሔርና የምክር ቤቱ አባላት መላ የሲዳማ ሕዝብ እንዲያግዘኝ ነው ጥሪ ያቀረብኩት። በዚህ 1 አመት ጊዜ ውስጥ እነዚህ የጠየኳቸው እግዚአብሔርም ረድቶኛል። በጣም በከፍተኛ ሁኔታ የእግዚአብሔር እርዳታ ትልቅ ነው የነበረው። በዚህ 1 አመት ጉዞዬ መላ የሲዳማ ሕዝብ ከጎኔ ቆሟል። የከተማችን ነዋሪዎች በተመሳሳይ አጋርነታቸውን ገልጸዋል። ስለዚህ በእነዚህ አካላት ድጋፍ ከእግዚአብሔር በታች ባለው በሙሉ የከተማችን ነዋሪዎችና አጠቃላይ ሲዳማ ሕዝብ ድጋፍ ይሄን 1 አመት ተጉዘን ሕዝባችንም የጠየቀው ጥያቄ ድል ያደረገበት ውጤትም ተመዝግቧል ማለት ነው። በዚህ ሂደት እንግዲህ አንዱ ቃለ መሐላም ስፈጽምም የከተማችን ገጽታ በጣም በከፍተኛ ሁኔታ ተበላሽቶ የነበረበት ነው። ታቅዶ ሐዋሳንና ሲዳማን በሚያጠለሽ ሁኔታ የተፈጠሩ ነገሮችን ሌሎች አካባቢዎች የነበረው የጸጥታ መደፍረስ አይነት ተመሳሳይ ችግር ገጥሞናል። የሰው ሕይወት ጠፍቷል፣ ንብረት ወድሟል። ግን ይሄኛው ልክ ሐዋሳ ውስጥና ሲዳማ ውስጥ የተከሰተው ፍጹም ከሌሎች አካባቢ የተለየ እንደሆነ እንደ ሕዝቡንም ገጽታ በሚያበላሽ ሐዋሳ የምትታወቅበትንም ሰላሟን፣ ፍቅሯን፣ አንድነቷን፣ መቻቻሏን በሙሉ አጥፍቶ ሰው ወደዚህ እንዳይመጣ እንደውም አንዳንድ ከተሞች ላይ ሰው ወደ ሐዋሳ ሊሄድ ብሎ ሲል ልክ ወደ ጦርነት ቀጠና እንደሚሄድ አድርገውም ጭምር የተሳለበት ዲዛይን የተደረገ እና አካባቢውንና ሕዝቡን የሚያጠለሽ ስራ ተሰርቶ የነበረበት ወቅት ነው። ስለዚህ የመጀመሪያ ቀዳሚ ያደረግነው የሰላምን ጉዳይ ማረጋገጥ ነው። በተለይ ሕዝባችን ሰላም ወዳድ እንደሆነ አቅ ስለነበረ የተፈጠሩትም ችግሮች የሕዝባችን ችግሮች ሳይሆኑ በጥቂት አካላት ተቀነባብረው የተፈጸሙም ስለነበሩ ከሕዝቡ ጋር በመሆን ሰላምን የማረጋገጥ ጉዳይ የቀዳሚ ስራችን እንደሆነ አድርገን ሰርተናል። እንደውም ታስታውሱ እንደሆነ ብዙ ሰው ያስታውሳል። ብዙ ከከተማው ሰው እየለቀቀም ለመሄድም ጭምር የሚቀሰቀስበት ነው። ቤቱን ሸጦ ንብረቱን ዘግቶ ወደ ሌሎች ከተሞች እንዲሄድም ጭምር ነበር ሲሰራ የነበረውና የሚወጣውንም ማስቀረት የሄደውንም መመለስ ኃላፊነት የምንወጣው ሰላም ሲሆን ስለነበር ሰላም ላይ በአቋም መርተናል። ሕዝቡም አግዞናል። የሐዋሳ የባለቤትነት ጥያቄም በወቅቱ ጎልቶ የሚነሳበት የነበረ ነው። ሐዋሳ የማን ናት የሚል አጀንዳ በሶሻል ሚዲያ የሚራገብበት አንዳንዴም የተለያዩ የፖለቲካ ተንታኝ ነን የሚሉ በውጭ ያሉ በአገር ውስጥ ያሉም ጭምር ሐዋሳን ከባለቤቱ ነጥለው ለማየት የሚሞክሩበት የሲዳማን የክልልነት ጥያቄ ሐዋሳን ሳያካትት እንደሆነ ለማስመሰል የማድረግና በአጠቃላይ የሐዋሳ የባለቤትነት የሐዋሳ የተገነባችበትና ባለቤቱ የሲዳማ ሕዝብ አይደለም የሚል ትርክት ይዘው በተለያየ ሚዲያ የሚቀሰቅሱበት ወቅት ነው የነበረውና በወቅቱ በአንድ ሚዲያ ወይም በአንድ መግለጫ ወቅት ሲዳማ ሕዝብ ጥያቄን ከሪፈረንደም ጋር ያይዘው ሐዋሳ የማን ናት የሚል ጥያቄዎችን በግልጽ መልእክት አስቀምጬ ነበር በወቅቱ። ምክንያቱም የሚያሻማ ስላልነበረ ማለት ነው። ቀደም ሲልም ሐዋሳ የሲዳማ ናት፣ አሁንም የሲዳማ ናት፣ ወደፊትም ሲዳማ ክልል ሆኖ ሲመሰረትም የሲዳማ ዋና ከተማ ትሆናለች የሚል ነው። ትንቢት አይደለም፣ ይሄ ያለን እውነት ነው በወቅቱ የሚያስቀመጥኩትና አሁንም የሆነው ይሄ ነው ማለት ነው። እና በአጠቃላይ የ1 አመት ጉዟችን ከመጀመሪያው አካባቢ የነበሩ በጣም ውጣ ውረዶች የነበሩበት እና አሁን ተካነሳው አንጻር እነዚህን ይመስላሉ ማለት ነው። ያው እርስዎ ከተማዋን በምክትል ከንቲባነት ሲረከቡ እንግዲህ አልጋ ባልጋ አልሆነም፣ የተለያዩ ተግዳሮቶች ይኖራሉና እንደው ምን ችግሮች ነበሩበት? እስቲ ከተማዋን ምን ማስተካከል ነበረበት እስቲ ሲረከቡ ማለት ነው? እዚህ አንዱ ስገባ ያጋጠመኝ ጸጥታውን እናስከብር ብለን ቅድሚያ የሰጠነው ጉዳይ ላይ ስንገባ የፖሊስ መዋቅራችን የጸጥታ መዋቅራችን ማስተካከል ይጠበቅብን ነበር።
ስለዚህ በአዲስ መልክ መልሰን የማደራጀት ስልጠና የመስጠትና አቅሙን የመገንባት በወቅቱ ከፖሊስ አባላት ጋር ውይይት በመናደርግበት ወቅት የጸጥታውን ለማስከበር የሚያስችል እንኳን የእጅ ዱላ በእጃቸው እንኳን እንዳልነበር ያነሱ ነበርና ኦልሞስት የተረሳ አይነት የሚመስል ተቋም ነው የገጠመኝ። ከዚህ አንፃር አንዱ ፈታኝ የነበረው ያንን የጸጥታ መዋቅር በተገቢው ወደ ቦታው መልሰን የህዝቡን ደህንነት በሚጠብቅ ሁኔታ መመለስ። ሁለተኛውና ሌላው በጣም ፈታኝ የነበረው ጥያቄ የሲዳማ ክልል ጥያቄ ያልተቋጨ የነበረው ገና ጥያቄው ወደ ሪፈረንደም ተመርቶ የሪፈረንደም ቀን ተቆርጦ ነው እኔ ወደ ኃላፊነት የመጣሁት። በዚህ ጊዜ ውስጥ ወደ ኃላፊነት ስንመጣ ጥያቄውን በተገቢው ይዞ ወደ ጫፍ ያደርሳሉ ወይ እነዚህ አመራሮች የሚል ጥርጣሬዎች በስፋት የሚንቀሳቀሱበት ሁኔታ ነው የነበረው። በተለይ በወጣቱ ረገድ ጥያቄውን ወደፊት ገፍቶ አሳክቶ የሲዳማን ህዝብ የረጅም ዘመን ጥያቄን መቋጫ እንዲያገኝ ያደርጋሉ ወይ የሚል ጥርጣሬ ስለነበር በተለይ ከሌሎች ኃይሎች ጋር በማሰብ በተለያየ በሶሻል ሚዲያ የሚደረጉ ትግሎች ነው የነበሩት። እነዚህ የሚጎትቱን ቢሆን ኖሮ ወደ ኋላ የሚመልስ ነው የነበረው። ግን በጽናት እንድንሄድና ወደፊት እንድንራመድ ደግሞ የራሱ የሆነ በጎ ተጽዕኖ ፈጥሯል ብዬ ነው ማስበው። በጣም ከፍተኛ ጫና የነበረው በተለያየ መንገድ የሚገለጽ ይሄንን ያው ከሌሎች አመራሮች ጋር በመሆን በመቋቋም ወደፊት የመግፋት ሂደት ተከትለናል። ከዚህ ውጪ ቅድም እንዳነሳሁት የመንግስት ተቋማት አካባቢ እኔ ማስበው የነበረው የጸጥታውን ስራ በአንድ መልኩ በፍጥነት ወደ ቦታው መመለስ፣ የጸጥታውን ስራ ብቻ በፍጥነት መመለስ የሐዋሳን ገጽታ አይመልስም ነበር። አንዱ እሱ ነው። በሌላ መልኩ ደግሞ ሐዋሳ የተለመደ መደበኛ የኢንቨስትመንት እንቅስቃሴ፣ የንግድ እንቅስቃሴ፣ የቱሪስት ከተማ እንደመሆኗ ይህንን ፍሰቱን ማስጠበቅ፣ ከተማ ውስጥ ተጀምሮ የነበሩ ልማቶችን ማስቀጠል፣ እነዚህ ጠብቁ ስለነበር በአንድ መልኩ የጸጥታ ስራን፣ በሌላ መልኩ ደግሞ ተቆልፎ የቆዩ ጥያቄዎችን መመለስ፣ የከተማ ውስጥ የልማት ጥያቄ፣ የመንግስት ተቋማት አገልግሎት እንዲሰጡ የማድረግ የመሳሰሉት ስራዎችን መስራት ነበረብኝና በዚህ ሂደት በምገባበት ጊዜ የመንግስት መስሪያ ቤቶች አካባቢ የሚያግዝህ አለ አብሮህ ይሄን ያሰብከውን የሰላም ሂደትን ወደፊት እንድትወስድ የጀመርነውን የልማት ስራዎችን ወደፊት ለመውሰድ የሚያግዝ ኃይል አለ። በሌላ መልኩ ደግሞ የሚጎትትህም ደግሞ ውስጥ ነበርና እነዚህ ቻሌንጆች ስራ ውስጥ ስንገባ ገጥመውናል። ግን በጥበብም በትዕግስትም እና በመመካከር እያለፍናቸው አሁን የደረስንበት ምዕራፍ ላይ ደርሰናል ማለት ነው። ዳአታኖንኬ ትኒ ሀሩስና ነጥኖንቲ ሲዳሙ ቴሌቪዥኔቲ አዲ ወሲንቺንኬ ቴቾ በራሳዋስ ነው ሙያቴ ሐዋሲ ቁቹሚ አንቲቹ ካንቲቢ አይራዱ ከላ ጥራቱ በየነሁ ኢትዳስነ ነው ማሳቢ ዲጄ ፈሚኖ ሺማጌሻ ፎሊሹ አስነ ዊሮት አንዴ ማይካን ነው ሚቴን ኬሽኑ ጣን ህገወጥ ግንባታ ነው ወይም ደግሞ ከፕላን ውጪ ተገንብተው የተለያዩ ችግር ሲደርስባቸው የነበሩ አካባቢዎችን የማስተካከል ስራ የተሰራበት መንገድ ነውና ይሄ ህገወጥ ግንባታ ወይም ደግሞ ከፕላን ውጪ የሚገነቡ ቤቶች ብዙ ችግር ሲፈጥሩ ነበር። ብዙ የመሰረተ ልማት ጥያቄዎች ይነሱባቸው የነበሩ ናቸው። ከዚህ በፊት እንደም ጥናት ተደርጎ ሁላ ለ10 ዓመት ያክል ምላሽ ያላገኙ ጥያቄዎች ናቸው ምላሽ እንዲያገኙ ተደረጉት። ይህንን በዘላቂነት ለመፍታት የተከደበት መንገድ የተሰራው ስራ አበረታች ነው ብሎ ማለት ይቻላል። እኛም እንደ ሚዲያ ስንከታተለው ስለነበር ማለት ነው። እንግዲህ በአራት ወራት ውስጥ ነው የተለያዩ ስራዎችን የሰራችሁት። በመጀመሪያዎቹ 4 ወራት ከዛ ቀጥሎ ባሉትም እስካሁን ድረስም የተሰራ ያለ ስራ ነውና ይሄ አንድ ነገር ሆኖ ሌሎችም እስካሁንም ያሉ ጥያቄዎች አሉ። ለምሳሌ መሰረተ ልማት ጥያቄዎች አሉ። አንዳንድ አካባቢዎች ከተማ ውስጥ የሚነሱ አሁንም አንዳንድ አልፎ የሚስተዋሉ ህገወጥ ግንባታዎች ይስተዋላሉ። ምትክ ቦታ የማግኘት አካባቢ አንዳንድ የሚነሱ ቅሬታዎች አሉና እንግዲህ የከተማዋን እድገት ለማስፋት ታስቦ የተሰሩ ያሉ ስራዎችም አሉ። ከዛ ጋር ጎን ለጎን የተሰሩ ያሉ ስራዎች አሉና ምትክ ቦታ የተሰጣቸው ሰዎችም አንዳንድ የመሰረተ ልማት ጥያቄዎችን ያነሳሉና ከዚህ ጋር የተያያዙ ጉዳዮችን እናንሳ እስቲ። መልካም። እንግዲህ የከተማ ስራ ውስብስብ ነው። ያው
ሁሉንም ከተማ ውስጥ ያለ ማህበረሰብ የተለያየ አይነት ጥያቄ ነው ያለው። የመሰረተ ልማት ጥያቄ አለ፣ ማህበራዊ ተቋማት ጋር የሚቀርብ ጥያቄ አለ፣ የውሃ፣ የመብራት፣ የጤና፣ የመንገድ፣ እነዚህን ሁሉ አቀናጅቶ መስራት ይጠይቃል። ከተማ ውስጥ ያሉ መሰረታዊ የሚባሉ ማነቆዎችን ምንድናቸው የሚለውን በወቅቱ ለይተናል። አንደኛው ለረጅም ጊዜ መልስ ሳያገኝ የቆየው በተለያየ ወቅት ከፕላን ውጭ የተገነቡ ቤቶች በመንገድ ሳይኖራቸው መሰረተ ልማት ሳይኖራቸው በጣም በተጠጋጋ ሁኔታ ተገንብተው ስለነበር እዛ ውስጥ የሚኖረው ህብረተሰብ በርካታ ጥያቄዎች አሉት። አምቡላንስ ቢመጣ አምቡላንስ መግባት አይችልም። እሳት አደጋ ቢከሰት እሳት አደጋ መኪና መግባት አይችልም። እናቶች ወልደው ወደ ሐኪም ቤት ለመሄድ የማይችሉበት፣ ሀዘን አጋጥሞ አስከሬን ማውጣት የማይቻልበት አካባቢ እንዳለ ተመልክቻለሁ። እና የታቦር በተለይ በዋናነት ታቦር ከዛ ይሄ ጨፌና ዳቶ የሚባሉ አካባቢዎች በዚህ አይነት ችግር ውስጥ የነበሩ ናቸው። የታቦሩ የሚለየው ምንድነው? ከ10 ዓመት በላይ ጥናት እየተጠና በርካታ አመራሮች የተሳተፉበት ስራ ነበረ። እነዚህ በህገ ወጥ መንገድ ያለ ፕላን የተገነቡ ቤቶች ተለይተዋል፣ ተመዝግበዋል። አንዳንዶቹም ካሳ ሁሉ ከመንግስት ወስደዋል። የሚነሱ ቤቶች እጅግ በጣም ብዙ ናቸው። ቢያንስ ከ2300 በላይ አባወራ ይነሳል። ይሄ ማለት በአንድ አባወራ ውስጥ 5 ሰው አለ ብንል ከ12000 ምናምን በላይ ሰው ይፈናቀላል ማለት ነው፣ ወይም ተነስቶ ወደ ሌላ ቦታ ይሄዳል። ስራው ውስብስብ ነው በራሱ በባህሪው። እንግዲህ በፈቃደኝነት ተባብሮ የሚነሳል፣ ለመተባበር ደግሞ የማይፈልግም እዛ ውስጥ አለ። በህገ ወጥ መንገድ ሌሎች ተጨማሪ ፍላጎቶችንም የሚያስገባ አለና እነዚህን ነገሮች እየተጠና ወደ ተግባር ለማስገባት ሲታሰብ ግን ባለፉት አመታትም ብዙ ስጋቶችን በማስቀመጥ አመራሮች ጥረት አድርገዋል። አጥንተውም ካሳም የከፈሉበት ሁኔታ አለ። ከኛም ቀደም በፊት የነበሩ መሬት ዝግጅትም በከፊል የተጀመረበት ሁኔታ ነው የነበረው፣ ግን ወደ ተግባር አልገባም። ይሄ ደግሞ ለህዝቡ መሬት ብታዘጋጅ ካሳ ብትከፍለው እና መዝግበህ ወደ ተግባር እስካልገባህ ድረስ የህዝብ ጥያቄ ተመለሰ ሊባል አይችልም። እና ህዝቡ ወደ አመራርነት በመጣሁ በ2-3ኛው ቀን ተወካዮችን ልከው እኛ የመሰረታዊ ጥያቄያችን ይሄ መንገድ እንዲከፈትልን እንፈልጋለን፣ ይሄ መንገድ ደግሞ በአጭር ጊዜ ነው እንዲከፈትልን የምንፈልገው የሚል ሽማግሌዎች መጥተው ለኔ ያቀርበዋል። እኔም በወቅቱ የሰጠዋቸው ቃል አሁን ያለው የሁላችንም ጥያቄ የሆነው ሪፈረንደም ማጠናቀቅ፣ ከሪፈረንደሙ ማግስት ግን አንድም ቀን ሳንቀመጥ ሌት ተቀን ሰርተን የሚያስከፍለንም ዋጋ ካለ ከፍለን መንገዱን እንከፍታለን ብለን ነው ቃል የገባ ነው። በዛ መሰረት የካቢኔ አባሎቻችን፣ የማዘጋጃ ሰራተኞች፣ የክፍለ ከተማ አመራሮች በሙሉ ርብርብ በማድረግ ከ1136 በላይ አባወራዎች ተለዋጭ ቦታ ተሰጥቷቸው መንገድ እንዲከፈት ተደርጓል። እውነት ለመናገር መንገድ ከመከፈቱ በፊት ወርጃ ሄጃ አይቻለሁ እና እኔም እንዳልተኛ ያደረጉኝ አንድ እናት ናቸው። በወቅቱ ለመጎብኘት በሄድንበት ፊት ለፊት እኛን ሲያዩ ልክ እግዚአብሔር የመጣ አይነት ያክል እንባ አውጥተው እግዚአብሔር መጣ ብለው አለቀሱ። ምንድነው የሆኑት ብዬ ጠየኳቸው። እኛ ለዘመናት ይሄን መንገድ እንዲከፈትልን እንጠይቃለን፣ እንደዚህ መጥቶ ሊያየን የሚችል አመራር ወይም ችግራችን የሚፈታ ተስፋ ቆርጠናል፣ በቃ በአጠቃላይ ህይወታችን በሙሉ ጨልሞብናል በሚል አለቀሱና ከዛ በኋላ ለራሴም ቁጭት ውስጥ የገባሁትና ቃል የገባሁት 2 ወርም 3 ወርም 4 ወርም እንምራ በከተማ ውስጥ የአመራርነት ቆይታ አጭር እንደሚሆን ይታወቃል። የተልእኮ ጉዳይ ነው ስምሪቱ። ስለዚህ በዚህ ጊዜ ውስጥ ይሄንን ማሳካት የሞት ሽረት ጉዳይ ነው ብዬ ከካቢኔ አባሎቼ ጋር ተወያየን። በዛ መሰረት ያው አሁን አብዛኞቹ ተከፍተዋል፣ ቀሪ ስራዎች አሉን። በዚህ 2-3 ቀን በፊት 181 ሰዎች እንደዚሁ ተመሳሳይ ተለዋጭ መሬት ተሰጥቷቸው እንዲወጡ ተደርጓል። ዳቶና ጨፌ 2ኛ 3ኛ ፌዝ ወደ ጥናት እያስገባ ነው። እነዚህ የጥናት ስራዎቻቸው አልተጠናቀቁም። በዚህ አመት የጥናት ስራቸውን እናጠናቅቃለን። አጠናቀንም ወደ ተግባር ውስጥ የምንገባባቸው ነው የሚሆነው። ይሄ እስካልተፈታ ድረስ በተለይ ታቦርና የቱላ ክፍለ ከተማ
ኮብልስቶን ማስገባት ያልተቻለበት ሌሎች መሀል ክፍለ ከተሞች ላይ ያሉ መሰረተ ልማቶችን በተሟላ መንገድ ማስገባት ያልተቻለበት ሁኔታ ነው ያለውና እነዚህን በዚህ መልክ ህዝቡን ያስደሰተ ስራ ነው ሁላችንንም ያስደሰተ ስራ ነው ይሄ ተጠናክሮ የሚቀጥል ነው የሚሆነው ማለት ነው